ስለ አፓቼ ሄሊኮፕተር ሰምታችሁ ታውቃላችሁ? ላይክ እኔም ሰሞኑን ያየሁትና ለምን አልሰራውም ብዬ አሰብኩኝ። ሶ ቪዲዮ ላሳያችሁና ትንሽ ያየሁትን ቪዲዮ ለመስራት እንሞክራለን። አይ ቲንክ ምሰራው ይመስለኛል። ሶ አብራችሁን ቆዩ። ሶ መጀመሪያ የምናደርጋለን ወረቀታችን ላይ ስኬች በማድረግ እንጀምራለን። ያሰብኩት ምንድነው እንደዚህ ከላይኛው እንደዚህ የታችኛው ደግሞ እንደዚህ እንዲሆን ነው። ዘን በጎን በኩል ሰርቮ ስለሚገባ የጎንኛውን ፓርት እሱንም ስኬች ማድረግ ይጠበቅብኛል። ሶ እንደዚህ አድርጌ ስኬች ካደረኳት በኋላ ሰርቮዬን እየለካው ዳይሜንሽኑን ማስቀመጥ አለብኝ። ሰርቮ መቶ ግጥም እንዲል ሁሉም ቦታ ያስፈልገኛል ማለት የሁሉም ቦታ ልኬት ያስፈልገኛል። ሰርቮዋን የምፈልገው እንዴት ነው መታ ግጥም እንድትል ነው። ዘን የታችኛውን ፓርት ደግሞ ዲዛይን ማድረግ አለብኝ። የታችኛው ፓርት እንዴት ነው በቁሙ አይደለም የሚገባው፣ የሱን ፓርትም የሚሰካበትን ፓርት ዲዛይን አደርጋለሁ። እሺ ሶ ወረቀት ላይ እንደዚህ ጫር ጫር ካደረግናት በኋላ ያው እንደዚህ something like that ይበልጡን ደግሞ ካድ ሶፍትዌራችንን እንከፍትና እዛ ላይ በደንብ ዲዛይን እናደርገዋለን። ሶ ፒሲ ላይ እንሰራለን። ሶ ፒሲ ላይ ካድ ሶፍትዌርን መጀመሪያ ከፍትና ብላንክ ፕሮጀክት ስለዋለው ዘን ስኬች ኤቭሪቲንግ ስኬች ማድረግ ጀምራለሁ። ያው ወረቀት ላይ ያደረኩትን ነው ድጋሚ እዚህ ላይ ሰራሁት። ምንም አዲስ ነገር የለውም። ያው ይሄኛው እንደዚህ ባይ ዘ ዌይ ስኬች ላይ ጎበዝ ማን ነው 3D ላይ ጎበዝ እንድትሆኑ ቲዲ የሚባል ክላስ ነበርኛ ስንማር 11 እና 12 መሰለኝ። እሱ ላይ ፋስት ከሆናችሁ ከዚህ በኋላ ያሉት ነገሮች ቀላል ነው የሚሆንላችሁ። ሶ እንደዚህ አድርጌ ላይኛውንም የታችኛውንም ኤቭሪቲንግ ሙሉ ልኬት እንዳልተሳሳት አድርጌ ስኬች ማድረግን ቀጥላለሁ። ሶ ከዛ ደግሞ የአርዲኒዮ ሆኖ የዩኤስቢ የሚገባበትና የ9 ቮልት ቻርጀር የምትገባበት ፓርት ስላለች እሷንም በስተክል ከ3D ካርዱ እንዲወጣ አድርጌ ዲዛይን አድርጓለሁ። ሶ 6 አወር ለዲዛይን ፈጀብን ሰዓት ከ6 ሰዓት በኋላ ጨርሰን ማለት 6 ሰዓት ምናምን ፈጅቶ አፕሎድ እናደርገውና እኔ ፕሪንት ለማድረግ የምጠቀመው 3D ፕሪንት ከሆነ ቬክተር የሚባል አለ፣ ቬክተር ፎር ኢንጂነሪንግ እነሱ ጋር ነው ፕሪንት ማስደርገው። ሌሎችንም እና አርዲኒዮ ሰርቮ ምናምን ሞተሮችንም እዛ ነው የምገዛው። ሶ የእነሱ ሳይት ላይ አፕሎድ እናደርገውና ስንት ብር እንደሚፈጅ አብረን እናየዋለን። ማለት ውድ ባይሆን አሪፍ ነው፣ ግን ሌትስ ሲ ሶ የእነሱ ዌብሳይት ላይ እንገባለን። ኦርደር 3D እንለዋለን። ከዛ ፋይላችንን አፕሎድ እናደርጋለን። ሶ ይሄ የላይኛው ፓርት ስናስገባው አይ ቲንክ ወደ 396 ብር 400 ብር መጣ። ከዛ የታችኛውን ደግሞ ስናስገባው ወደ 1126 ብር መጣ። ያው እንዳየነው ነው ወደ 1400 500 ብር ድረስ መጥቷል። እና ሌሎችን ኮምፖነንት ሲጨመሩ ኦልሞስት 3-4 ሺህ ብር ነው የሚሆነው ይህን ፕሮጀክት ለመስራት። ግን ያው እኔ ባለኝ ነው የምሰራው ማለት ከዚህ በፊት የምሰራባቸው አርዲኒዮዎች ሰርቮች ስላሉ በእነሱ እጠቀማለሁ። ግን ይሄ ሙቭመንት ትራክ የሚያደርገውን ነገር እሱን የግድ መግዛት አለብኝ፣ የለኝም ነበር። ሶ
እሱ ሲጨመር ወደ 2000 ምናምን ብር ይመጣል። አይ ቲንክ ለእኔ ውድ ነው። ለዚህ ነው በካርቶን የምሰራው። እናደርጋለን ይህን ፕሮጀክት ችግር የለም እንሰራዋለን። ዘን እናደርጋለን ይህን ፕሮጀክት እንሸጠዋለን። እንሰራውና ሳይቴ ላይ ያስቀምጥላችኋለሁ። መግዛት የምትፈልጉ ሰዎች መግዛት ትችላላችሁ። ፕሮጀክቱ እንደዛ አድርገን ነው ማካካስ የምንችለው እንጂ ውድ ነው። እስቲ ኦርደር እናደርገውና እናዘዋለን። ሄደን እንቀበላለን፣ እናየዋለን። አንድ ላይ እየሰራን እንቀጥላለን። ኦኬ እቃችንን ተቀብለን መተናል። እንደዚህ ነው ማለት 3D ፕሪንቱ ፐርፌክትሊ ፕሪንት ሆኖልናል። ግን ያው ትንሽ ፈቅፈቅ ምናምን አድርጌው እንደዚህ ይገባል ማለት ነው። just like this እንደዚህ ይገባል። ፕሪንት ሲደረግ አንዳንዴ ሰፖርተር ሲገባበት የሆነ ፓርቱን ያጠብባቸዋል። እሱን በከተር ወይ በሆነ ነገር ፈቅፈቅ ታደርጉትና ትንሽ እንዲሰፋ እሱ ይስተካከላል። ግድ ነው። ወይም ደግሞ 3D ፕሪንት የምትጠቀሙ ከሆነ ሰፖርተር 3 የሚል አለ መሰለኝ። አይ ቲንክ 3 ነው መሰለኝ የሚለው 3 ሚሊዮን ሰፖርተር ተጠቀሙ። እሱ ይሻላል። አሁንም የላይኛው ፓርት የሰፖርተሩ ስለነካካው አልገባ ብሎ እሱን አስተካከልኩት። ዘን እያስተካከልኩት እያለ አውራ ጣጤን ቆረጥኩት። ከዛ ምን ላድርገኝ ዞር ስል ቁስል ፕላስተር የለኝም። ያለኝ ምንድነው ካውያ ነው። በየድኩት ነው በቃ እንትን አደረኩት። ያው ደም ብዙ እንዳይፈስ ነካ አደረኩት። ደሙን አስቆምኩት ማለት ነው። ዘን ወደ ስራ ቀጥለን ድጋሚ መስራት ጀመር። ይሄን ይመስላል የላይኛው ፓርት ትንሽ ከሰፋ በኋላ እና ደግሞ የታችኛው ፓርት እንደምታዩት የአርዲኖ ዩኤስቢም የፓወርም ማስገቢያ እንትን አለው። ላይ የሰርቮም አለ። አርዲኖ ሲገባ በጣም ጠባብ ስለሆነ እንደዚህ ነው የሚገባው። ወይኔ ዞር አድርጋችሁት ከዛ ግን ሲገባ ቋ ብላ ፐርፌክት ሆናለች። ዘን ሰርቮንም ከላይ ከዛ ሁሉንም ከገጣጠምን በኋላ ሽጉጡን በካርቶን ነው የምሰራው። just like this ሽጉጡንም እንገጥመዋለን። ዘን ኮድ አፕሎድ አድርገን እንሞክረዋለን። ያ ሽጉጡ ሳይገጠም መጀመሪያ ኤክስ እና ዋዩ ይዞራል አይዞር የሚለውን ዘን አፕሎድ ጨረሰ። እስቲ አሁን እንደምታዩት እንዴት መሰላችሁ ከ0 ዲግሪ ቱ 90 ከዛ 180 ከዛ 0 እያለ የሁለቱንም ይሞክራል። እሱ መስራቱን ካረጋገጥን በኋላ ሽጉጣችንን ጠመንጃችንን እንገጥመውና በሱም ደግሞ እንሞክረዋለን። ወደ ጎን የሚዞረው ፓርት አሪፍ ሆኖ ሳለ ሽጉጣ ወደ ታች ስትል ቦርዱን እየነካችሁ ነው የምታዩት ከሆነ የላይኛውን ሰርቮ መቀነስ አለብኝ። አሁን 0 90 180 አይደለ 90 እና 180 ትንሽ ዲግሪ መቀነስ አለብኝ። እዚህ ጋር
ቀነስኩት። አፕሎድ ሳልሳካው ነበርና አፕሎድ ያደረኩት ድጋሚ አፕሎድ ማድረግ ነበረብኝ። ድጋሚ ያደረኩት አፕሎዳችን ጨረሰ። እስቲኒያ አሁን አይታችኋል። ከፊት ለፊት ያለው ፓርት ያነካ፣ የኋላው ችግር የለም። የፊት ለፊተኛዋ ግን እንደ ቅዱም አይደለች። እንደዚህ ከሰራልን በኋላ የኤምፒዩ የምትባለውን ሴንሰር እንበይዳታለን። በጥንቃቄ ሌሎች ኮምፖነንቶችን ሳትነኩ መጀመሪያ ምንድነው የምናደርገው? ብቻውን ያለ ዋየርለስ በኬብል አድርገን ሰክተን ኮድ አፕሎድ ካደረግን በኋላ እንሞክረዋለን። አሁን ፒሲ ላይ ይታያችሁ ከሆነ ላይቭ እንትኖቹ አሉ። ኤክስ እና ዋይ አክሲሱ ሙቭመንት ሲኖር የሚያሳዩት አሉ። just like this መጀመሪያ በአርዲኖ እና በሰርቮ ሞተሮቹ ብቻ ሞክረናቸው ነበር፣ እንደሚሰራ አረጋግጠን ነበር። ዘን ቀጣዩ ስቴፕ የነበረው በኤምፒዩ 9250 በምትባል ሴንሰር በዚች መሞከር ነበር። ማለት እቺ ነች እንደዚህ ሲንቀሳቀስ ምናምን ነገር እቺ ማለት ነው። ሲንቀሳቀስ ሴንስ አድርጋ ወደዚህ ዳታ መትልክልኝ የነበረችው እሷን ተጠቅመን ሞከርን። እንደፈለገችው ሴንሰሯ ዳታ ወደዚህ ትልካለች። ዜድ አክሲስ እና ዋይ አክሲስ ትልካለች። ይሄኛውን መቆጣጠር እንችላለን ማለት ነው። እንደዚህ አድርገን በዚህ መቆጣጠር ቻለን ማለት ነው። ግን ዋና እንትናችን ይሄ አይደለም። ይሄንን ዋየርለስሊ ከሆነ ፓርት ላይ እኛ ያሰብነው ምንድነው ሄልሜት ላይ አድርገን አይደለ? ሄልሜት ላይ አድርገን ነው ይሄኛው እንዲቆጣጠር ነው። ዋየርለስ ኮሚኒኬት የሚያደርግበት ነገር ያስፈልገናል። የምናደርጋለን ሌላ አርዲኖ ሆኖ እናመጣለን። ዘንድ ደግሞ ለኮሚኒኬሽኑ ሎራ የምትባል ሞጁል አለችኝ። በሱ ነው ኮሚኒኬት የምናደርገው። ሁለት ሎራ ያስፈልገናል። ዘንድ አንዱን እዚህኛው ላይ የዚህኛው ላይ እንገጥመዋለን። አንዱን ደግሞ ይሄኛውና አርዲኖ ላይ ገጥመን ኮሚኒኬት እናደርገውና እንትኑ ላይ ገጥመን እንሞክረዋለን። እስካሁን ቪዲዮ እየተከታተላችሁ ከነበረ ቪዲዮ ተመችቷችኋል ማለት ነውና ያው ሰብስክራይብ ሳታደርጉ እንዳታልፉ። ፔስ ሎሮን ከገጣጠምነው በኋላ እንደዚህ ይመስላል። መንቀሳቀስ እንዳይኖር ዳታ ሉዝ እንዳያደርግ እንበይደዋለን ከአርዲኖ ኡኖ ጀርባ። ብዙ ኮኔክሽኖች ምናምን ካደረግን በኋላ ኦልሬዲ እንደዚህ አድርገን አሴምብል አድርገናል። እዚህኛው ላይ ካያችሁ ስበይደው ነበር አርዲኖ ላይ ለመሰራት እንደዛ ያደረኩት። ብዙ ጊዜ እዚህኛው ላይ ሲሰኩበት እንደዚህ አይነት እንትን ይንቀሳቀሳልና ሲንቀሳቀስ ዳታዎችን ሉዝ ያደርጋል። እንደዚህ አይነት ነገሮች እንዳይኖሩ ብዬ ከኋላ በየርኩት እና እንደዚህ ሎራ ሞጁሉን እዚህ ጋር አንዱን እዚህ ጋር ሎራ ሞጁሉን እና ይሄን ፒዩ የሚባለውን ሴንሰር ካደረግን በኋላ ሌላኛውን ደግሞ እዚህ ጋር ትራንስሚቱ ላይ ሪሲቨሩ ላይ እንደዚህ አይነት አድርገን ገጠመው። ቴስት እናድርገው። ይሄኛውን 12 ቮልት እንትን እንሰጠውና እናያለን።
ዋየርለስሊ እንደዚህ ኮሚኒኬት ማድረግ ይችላል ማለት ነው። ባይዘው ሎራ የሚባለው ሞጁል እስከ 1 ኪሎ ሜትር ድረስ ኮሚኒኬት ማድረግ ይቻላል ይባላል። ይሄ ሜጋሄርዙ ይሄ ሰፖርት የሚያደርገው ሜጋሄርዝ ከአንተ ጋር ሰፖርት ከምታደርገው ሜጋሄርዝ ጋር እኩል ከሆነ እስከ 1 ኪሎ ሜትር ድረስ ኮሚኒኬት ማድረግ ይቻላል ይባላል። እቺኛው ሞጁል እዚህ ሀገር ላይ እስከ 1 ኪሎ ሜትር ድረስ ኮሚኒኬት ማድረግ አችላል። 5-6 ሜትር ድረስ ግን ታደርጋለች። ዋናው ነገር እንደዚህ ያደርጋል። ኦኬ let's make it the final step። ምንድነው የመጨረሻ ስቴፓችን የምናደርገው? ኦልሬዲ ይሄኛው ነገር ሰርቷል አለ ሰራ ዘን ምንድነው የምናደርገው? ሌዘር ፖይንተር እናደርግበትና እዚህኛው ላይ ሌዘር ፖይንተር እናደርጋለን። እዚህ ጋር ፑሽ በተን እናደርጋለን። then እኛ ፑሽ በተን ስንነካው እዚህ ጋር ሌዘር ታርጌት ላይ ያው እንዲታኩስ ማነው ብልጭ እንዲያደርግ እናደርጋለን። ሄልሜትም አለ እንገጥመዋለን። እዚህ ላይ ገጥመን ፋይናል ስቴፓችንን እናያለን ማለት ነው። መጀመሪያ የሴንድ የሚያደርገው ላይ ፑሽ በተን ገጠምንበት። ኤንድ ሪሲቨሩ ላይ ደግሞ ሌዘር ገጠምኩበትና እኔ የምፈልገው ምንድነው ፑሽ በተኑን ስነካው ሌዘሯ ብልጭ እንድትል ተኮሰ የሚለውን ለማሳየት ማለት ነው። የሚተኩሰውንም ዋየርለስሊ ኮሚኒኬት ማድረግ ይቻላል። በመጨረሻም ያው ሁሉም ነገር እንደምንፈልገው እየሄደ ነው። ኦልሞስት እየጨራረስ ነው። ይህም በስትክክል ይሰራል። ዘንድ አሁን አድ ያደረግናት እቺ የሌዘሯ ትሰራለች ማለት ነው። ኔክስት ስቴፕ ምንድን ነው የሚሆነው? ትክክለኛውን ሽጉጥ እናመጣዋለን። ሆት ግሉ ጋን ዘን ይሄኛውን ሌዘሩን እዚህ ላይ አታች እናደርገዋለን። ኤቭሪቲንግ እዚህ ጋር ያሉት ነገሮች እንዳለ እዚህ ውስጥ ይገባሉ። ይሄንንም እዚህ ላይ አታች እናደርገዋለን እና ያለን እስቲ ሪሲቨሩ ላይ ያሉትን ነገሮች እንዳለ ውስጥ የሚገባውን ወደ ውስጥ አስገብተን የሚጣብቀውን አጣበቅ ነው። ሌዘሩ ከላይ መጣበቅ ነበረበት። እሱ ተጣበቀ። ቼክ ስናደርገው ይሰራል፣ ይተኩሳልም። በዛው ስክሪኑ ላይ የምታዩት ከሆነ መሀል ላይ ብላንክ ስፔስ ካለው ሲተኩስ እሱ ነው። ሄልሜታችንን ማመጣና ሄልሜቱ ላይ ቀጥ አድርገን እናጣብቀዋለን። ዘን ደግሞ የፑሽ በተኗን ወደ ጎን ወደ ጆሮአችን አካባቢ ላይ አስረዝመን ከጎን እናጣብቀዋለን። ኦኬ ሁሉም ነገር አሴምብል አድርጌ ጨርሻለሁ እና it look like this but እዚህ ጋር አለ ሴንሰሮቹ ምናምን አርዲኖ አለ። ቅድም ደግሞ እዛ በተማን ደግሞ እዚህ ከጎን አደረኩትና ያው እዚህ ጋር ጠቅጠቅ አድርጎ ያ ሌዘሩ ለማውራት እንዲጠቀም አደረኩት። ዘን እንሞክረው 12
12 ቮልት አውትፑት ያለው ቻርጀር ያስፈልገናል። ኮኔክት እናድርገው። ሄልሜቱን ላድርገውና እስቲ ናይ እንደምፈታ ሰብሩ ነው። እሺ ባምበልቢ ነው መስለው ወይ ቲቪ ሳለች ነው። ኦኬ ሰን ይሄን ሳደርገው ድምጼ ላይ ይሰማ ይችላል። ሶሪ so it look like this then in a sec መጀመሪያ ነው ኮኔክት ነው ጋር then in the co okay እዚህ ጋር ሪስታርት እናድርጋት። ኦኬ ሶ ጀምሮ ኦኬ it worked. No what? It worked. So አሁን ደግሞ የሌዘሩን ሞክረው እዚህ ጋር ያለችውን ተጠቅመን ለመተኮስ እንሞክረው። ሶ አታክ ማድረጋችን በፊት እቺን እንዘጋለን። then restart okay እዚህ ጋር so it worked. ሶ እንደምታዩት ኤቭሪቲንግ ሰርቷል እና እንደነገርኳችሁ ይሄን ፕሮጀክት መግዛት የሚፈልግ ሰው ካለ ጀስት ዌብሳይት ሊንክን አስቀምጥላችሁና እዛ ላይ ገብታችሁ ኦርደር ማድረግ ትችላላችሁ። ይሄን ብቻ ሳይሆን ትምህርት ቤት ካላችሁ ለልጆቻችሁ ማስተማሪያ ፕሮጀክት የሚፈልጉ ከሆነ ኦፕን ሶርስ ስለሚሆን ኤቭሪቲንግ ኮዱንም ሁሉንም አንድ ላይ አድርጌ ይሄንን ፕሮዳክቶችንም አንድ ላይ አድርጌ እሸጥላችኋለሁ። ሶ ይሄ ነበር ቪዲዮ። አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ቴንክ ዩ